ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንዴት ናችሁ? የስማርት ቲዩብ ተከታታዮች ማለት ነው። እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ከዩቲዩብ ያየሁትን ቆንጆ የካሮት ወጥ አሳያችኋለሁና አብረን እንሰራለን ማለት ነው። እንደዛ ያዘጋጀሁትን አሁን እዚህ ጋር ምድጃዬን አግዬ አዘጋጅቻለሁ። አሁን ነጭ ሽንኩርትና ዝንጅብሉን ጥብስ አደርገዋለሁ ጣዕሙ እንዲወጣ ማለት ነው። እንደዚህ ጥብስ ካረኩ በኋላ መጀመሪያ ጊዜ እንዳይፈጅ እንግዲህ አስተካክያለሁ። ሽንኩርቱን ምንም ከታተፈ አሁን ሽንኩርታችንን ታዲያ በዛ ያለ ሽንኩርት ይፈልጋል። ሽንኩርት እንደዚህ ጨመርኩ ማለት ነው። አሁን እሱን ትንሽ በሰል ካለ በኋላ እንጠብቀዋለን ማለት ነው። እና ጥሩ አድርገን ከዩቲዩብ ነው ያየሁት። ብታዩ እንዴት እጅ እንደሚያስቆረጥም አትጠይቁኝ። ከፈለጋችሁ እየሰራችሁ እናንተም ከወደዳችሁት ሞክሩት ማለት ነው በየቤታችሁ። በጣም ልዩ ነው። እኔ ራሱ ዩቲዩብ ላይ ነው ያየሁት። ለጾም ብፌ ለአማራጭ የሚሆን በቃ በጣም አሪፍ የሚሆን ጥሩ ነው። እና ላይክ ሰብስክራይብ እና የደወል ምልክቷን መጫን ግን እንዳትረሱ ማለት ነው። አበረታቱን። ሁልጊዜ ቪዲዮአችንን እዩ። አሁን ይኸውላችሁ ቲማቲሙን ጨመርኩ። እንግዲህ አብሬ እጠብሰዋለሁ እንደዚህ ማለት ነው። ቲማቲሙን እንደዚህ አብሬ አበስለዋለሁ። ይሄን እንግዲህ በደንብ አብስዬ ከዛ በኋላ እንትን እላለሁ ማለት ነው። መለሳለሁኝ። እሺ አሁን እንደዚህ በስሎልናል። እንግዲህ ስለበሰለልን አሁን ቆንጆ ሆኖ ሽንኩርቱ ያው ሙሉ በሙሉ ሙት ባይልም ችግር የለውም። አሁን እንደዚህ እንትን ስላለ ገና ካሮት ምናምን ስለሚገባ አብሮ መብሰል ይችላል። ያው እንግዲህ ውበቱ ራሱ በጣም ብስል ብሎ ሙክክ ማለት ራሱ የለበትም። ውበቱ ራሱ የሆነ ድምጽ ሲያሰማ በጣም ደስ የሚል ክሪስፒ የሆነ ነገር የሆነ የሚሰማ ነገር አለው ወጡ ላይ ራሱ ግን በጣም ደስ የሚል ለብፌ ራሱ እንደ ቀይ ወጥ ሌላ ከነ ምስር አሁን ለጾም ማለት ነው ከነ ምስር ከሌሎቹ ይልቅ እንደ አማራጭ ሁሉ እንደ ሌላ ተጨማሪ ቀይ ወጥ መስራት ሁሉ እንችላለን። በፌ ላይ የሆነ ነገር ላይ እንደ አይነት ተጨማሪ አይነት ሊሆን ይችላል። እሺ 2 ማንኪያ በርበሬ ያስገብቻለሁኝ። አሁን እንግዲህ እንደዚህ አሁን አብሽ አስገባው አብሬ እንደዚህ አቁላላዋለሁ። ቆንጆ አርጌ ጣዕሙን ምን ሁሉ አሪፍ ያደርገዋል። እንደዚህ ብስልስል ካረኩ በኋላ እንደዚህ አቁላላዋለሁ። በጣም ብታይ በጣም እኔ ራሱ እንዲህ ወይኔ እስካሁን ድረስ ባወቅኩ አንዴ በምስሩ በምኑ ሁሉ ሆዳችን ከሚነፋ እንደዚህ ደግሞ በሌላ እያረግን አሁን ይሄ የተፈጨ ሮዝመሪ ነው የጥብስ ቅጠል ማለት ነው። እሱ ደርቆ የተፈጨ ነው። እንግዲህ በጣም ነው ሽታውን ልዩ የሚያደርገው። በጣም አሪፍ ነው። ትወዱታላችሁ እንግዲህ በየቤታችሁ በቀላሉ ያው ግማሽ ኪሎ ካሮት ነው እንግዲህ ፍቅ አርጌ እንደዚህ ያዘጋጀሁት። በጣም ምርጥ ነው። ብታይ በእውነት ነው የምላችሁ በጣም ልዩ ነው። እንግዲህ የልጆች ድምጽ ይገባል። በጣም ዛሬ ደግሞ አይለዋል። የሉም ነበር ኬት እንደመጡ አላውቅም። አሁን ይንጫጫሉ ይሰማል። እንግዲህ ስለ ድምጹ በጣም ይቅርታ እንጠይቃለን። አሁን ካሮታችንን እንደዚህ አስገብተን ትንሽ ድስቱ ያነሰው ይመስላል ግን ሲበስል ያው ከተት ስለሚል ችግር የለውም። አሁን ከደና አርገን እንዲበስል እናደርገዋለን ማለት ነው። እንደዚህ ካዋሃድን በኋላ ከደና እናደርገዋለን በእንፋሎቱ ብስል ሲል ከዛ በኋላ ተመልሰን እንመጣለን። አሁን እንደዚህ እንደምታዩት እንግዲህ አሁን እየበሰለ ነው ማለት ነው። ከተተም ብሏል። ያው እንደምታዩት አሁን ጠብ እያደረኩኝ ቂጡ እንዳይዝብኝ እንደዚህ ብስል አደርገዋለሁ። በእውነት ነው የምላችሁ በጣም ጤናማ በዚህ ላይ ደግሞ በጣም ለጤና ተስማሚ ነው። ካሮት እንግዲህ በጣም ለሰውነታችን በቫይታሚን ኤ የበለጸገ ነውና እና ለሰውነታችን በጣም ምርጥ የሚፈልግ ነገር ነው። በጣም በዛ ላይ ፋይበር ነው። በቃ ሰውነታችን በጣም ሊጠቅመው የሚችል ነገር ስለሆነ በየቤቱ ሁሉም ሰው እንደ አማራጭ
አሁን ዛሬ በጣም ምርጥ የሆነ ነገር እስቲ ላይክ ሰብስክራይብ እና የደወል ምልክቷን ታዲያ መጫን አይርሱ። እንደገና ቪዲዮአችንን ደግሞ ጨርሳችሁ ተመልከቱት ነው የምለው። በጣም ልዩ ነው በእውነት ነው የምላችሁ እና ተጠቀሙበት ነው የምለው። በጣም እውነት እንደ አይነት አሁን ለምሳሌ ያህል ምስር ብቻ ቀይ ወጥ ሰርተን ከምናቀርብ አንዳንዴ ደግሞ ይሄን እንደ ቀይ ወጥ እያደረግን እኔ ራሴ ከዩቲዩብ አይቼው እንዴት እንደወደድኩት ልነግራችሁ አልችልም። ያው እንደዚህ ደርሶልናል። በእውነት ነው የምላችሁ የሚገርም ነው። በቃ በጣም ነው ደስ የሚለው ሽታው ምኑ በጣም ብሉኝ ብሉኝ ነው የሚለው አልኳችሁ። ለማንኛውም እንግዲህ እኔ እውነት በጣም ነው የወደድኩት። እናንተም ደግሞ ከሰራችሁት እና ከሞከራችሁት ትወዱታላችሁ ብዬ ነው ማስበው። ጨው እንግዲህ ጨመርኩ እንደ አስፈላጊነቱ ማለት ነው። እናንተ በምትፈልጉት መጠን መጨመር ትችላላችሁ። ኮረሪማ በጣም ነው በቃ ደስ የሚለው ሽታው ቤቱን ሁሉ ውድ ነው ያደረገው። በእውነት ነው የምላችሁ። መከለሻ ጨምሬያለሁ። ኮረሪማ ጨመርኩ መጀመሪያ፣ ከዛ መከለሻ ግማሽ ሻይ ማንኪያ ማለት ነው። በጣም 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 አሪፍ ነው በእውነት ነው የምላችሁ። ትወዱታላችሁ፣ ተጠቀሙበት ነው የምለው። በጣም ምርጥ ነው። እኔ በበኩሌ ወድጄዋለሁ። ከዚህ በኋላ ሁልጊዜ መመገበው ነው ብዬ የማስበው። ምክንያቱም ከዋጋውም አንፃር ከሁሉም ነገር ከጤናም እንደገና ደግሞ በጣም የካሮት አድናቂ ነኝ እኔ እንዲሁ ራሱ በጣም ወደዋለሁ። ካሮት ደግሞ ለማይወዱ ሰዎች በዚህ መልኩ ሰርተን ልጆች እንዲበሉ ምናምን ስናረጋቸው አንደኛ የካሮትን ጥቅም እንዲያገኙ ይሆናል። በጣም ልዩ ነው። ካሮትን ለየት ባለ መንገድ እንደዚህ ደግሞ ሰርተን ስንመገበው በጣም ልዩ ይሆናል ማለት ነው። ይኸው እንደምታዩት አሁን ወጡ እንዴት እንደሚያምር አትጠይቁ። እውነት ነው የምላችሁ፣ ሞክሩት። በእኔ የሆንባችሁ ትወዱታላችሁ በጣም። በተለይ ትልልቅ ሰዎች ከጤና ጋር ችግር ያለባቸው ምናምን ለነሱ በተለይ እውነት በጣም አሪፍ ነው። ወደውት ነው የሚበሉት። እንደ አማራጭም ይሆንላቸዋል። እና አንዳንዴ ምስር የሚከብደው ሰው አለ እና ምስር ሁልጊዜ ምስር እንትን ከማለት ይኸው ለመልክ ደግሞ አሁን ቃሪያ ከላይ እንደዚህ ጣል ጣል አድርጌበታለሁ። እንዴት እንዳሳመረው አትጠይቁኝ፣ እንዴት እንደሚያ